በህይወት ዘመኔ አስቤ የማላውቀው አስከፊ ጊዜ ላይ ደረስኩኝ። ደረጀ፣ አንተ እኮ እንደሌላው ወንድ አልነበርክም። አንተ የእውነት ጠባቂ ነበርክ፣ የልጆች አባት፣ ለእኔም ምርጥ ባል ነበር። እንዴት ነው የምቋቋመው? ለምን ደረጀ? ለምን እንደዚህ ያደረግ? ብሞት እንኳን በሰማይ ቤት ከስሃለሁ። ብቻዬን አልቅሻ አልወጣልኝም። ቀሪ ህይወቴን ማቅለብሽ እንድኖር ለምን ፈረድክብኝ? እኔ እኮ አንተ አቅፈ ካላረጋጋኸኝ አልችልም። ለምን ደረጀ? ማርታ ልቧ ተሰብሮና ሁኔታው ሁሉ ግራ ገብቷት እያለቀሰች ባለበት ሰዓት ደረጀም በቢሮው ውስጥ ሆኖ ራሱን ይወቅሳል። ሰው ሲያጣ ዋጋውን ይረዳል ይላሉ። እኔ ግን ከማጣቴ በፊት ማወቅ ነበረብኝ። ልጆቼ አባታቸው ስለሆንኩኝ ሁሌም ትክክል ነኝ ብዬ አስብ ነበረ። አሁን ግን አውቃለሁ፣ አባት መሆን ሁሌም ትክክል መሆን አይደለም። ስትሳሳት መቀበልና የጎዳቸውን ሰዎች ይቅርታ ጠይቆ እነሱንም መንከባከብ፣ እነሱንም መጠበቅ ነበረብኝ። ዛሬ የምፈልገው ሀብት አይደለም፣ ዝናም አይደለም። አንድ ጊዜ ብቻ ልጆቼ ወደ ቤት ገብቼ አባዬ ብሎ እንዲጠሩኝና የበደልኳት ያስከፋዋት ባለቤቴ ይቅርታ እንድታረግልኝ ነው። አሁን ምን ቀረኝ? ምንድን ነው የሚያጓጓኝ? አንዳች ነገርም አልቀረኝም። ምንም ማርቲ፣ አንድ ያልነገርኩሽ የማታውቂው እውነት ቢኖር አንቺን አጥቼ መኖር እንደማልችል ነው። ልጆቼን አጥቼ በየቀኑ መተንፈስ አልችልም። እንዳላስብ የሆንኩት ሰው አሁን እኔ ሁሉም ነገር ከብዶኛል። አልችልም ማርቲ፣ አልችልም። ለዛ ለልጆቹ እራት መድረሱንና እንዲበሉ ሊነግራቸው ወደ የክላቸው ሂዳ አቢጌል እራት ደርሷል። አይ ለዛ አልበላም እናንተ ብሉ። እንዴ አቢጌል፣ እናትሽም እኮ አልበላም ብላ ሁለቴ ብቻ ጎርሳ ነው የመለሰችው። አንቺ ደግሞ እንደዚህ ካደረግሽ ማን ይበላል ታዲያ? እባክሽ ተነሺ። ለዛ አልበላም አልኩሽ አይደለ? በሩን ዝጊና ውጪ። አባቴ በሌለበት እናቴን እያለቀሰች እኔ ምግብ አይበላልኝም አልበላም ብላ ተቆጣቻት። ለዛ በጭንቀትና ግራ በመጋባት በሩን ዘግታ ወደ ዳጣና ናታን ክፍል ሄደች። ለዛም ዳጣ እራት ደርሷል፣ ገዚን ጥሪውና ቢ እኔ አልበላም አለቻት ዳጣ። ተማክራችሁ ነው እንዴ አልበላም የምትሉት? ናታንም ኤቢም አንቺም አልበላም የምትሉት? እትዬ ራሱ በደንብ እኮ አልበላችም። ዳጣም አልበላም አልኩሽ አይደለ? ገዚን ጥሪውና ከገዜ ጋር ሁናችሁ እናንተ ብሉ፣ እኔ አልበላም ብላ ተሸፋፍና ተኛች። ለዛም ወደ ውሃ ክፍል ሄደች። ዋዬ ተነሽ እራት እንብላ። አንቺስ ምን ሆነሽ ነው የምታለቅሺ ስትላት አልበላም እንዳትበሉ ብለውኛል። ማነው ደግሞ እንዳትበሉ ያለሽ? አባዬ ካልመጣ ምንም አይነት ምግብ እንዳትበሉ ብለውኛል። ንጠንም አትበላም። ማነው ደግሞ እንደዚህ ያለው? ሁሉም ሰው እኮ አልበላም አለ። ቤቱን እኮ የያዘን ቤት አስመሰሉት ብላ ለዛ ግራ በመጋባት ለማርታ ልትነግራት ሄደች። እትዬ ጋሼ መቶ ይቅርታ ተባብለው ካልታረቁ ምንም ምግብ አልበላም አሉኝ እኮ ሁሉም አልበላም አሉ አለች። ማርታም ተያቸው፣ ሲርባቸው ተነስተው ይበላሉ። እንዴት እዬ የተሰራው ምግብ ይበላሽ? ለዛ ታየኛልኩ እኮ ይልቅስ ሳይመሻንችና ገዛኝ ብሉና ተኙ፣ ተያቸው ሲርባቸው ይበላሉ ብላ ማርታም ወደ ራሷ ሀሳብ ተመለሰች። ናታን እማዬ ይህንን እንዳለ ሲሰማ እማዬ ሌላ ጭንቀት እንዳልፈጥርባት ፈራው። ነገሩ እኮ ቀላል አይደለም፣ እማዬ ያሳዘነችኝ ሲል ግራ ተጋባ። ዳጣም እንዴ አንተ እኮ አይደል እንደ ሀሳቡን ያመጣኸው? አንተ ካልታረቃችሁ እኛም በላም እንበል፣ ከዛ በኋላ ይታረቃሉ፣ እማዬም ይቅርታ ታደርግለታለች ያልከን አንተ ሆነ። አሁን አትፍራ። ግን አባዬ በዚህ ሰበብ የሆነ ነገር እንዳይሆን ደግሞ ፈራው። እማዬ ራሱ እኮ ከልቡ አይደለም፣ የሆነ ነገር ቢሆን ጸጸቱም አችለውም እያለች መጨነቅ ጀመረች። አባዬ አስተዋይ ነው፣ ምንም ችግር ውስጥ ቢሆን ራሱን አይጎዳም። አባቴን አውቀዋለሁ፣ ግን ሰላም ደግሞ የሆነ የተደበቀ ሚስጥር ያላት ይመስለኛል አለ ናታን። ናታን ሰላም ምንም ቢሆን እናቴ ናት፣ ስለ እናቴ ክፉ ነገር አትናገር፣ ክፉም ብትሆን ደግ ለእኔ ሁሌም መልካም ናት አለችው። አዎ ልክ ነሽ ዳጣ፣ ላንቺ እናትሽ ናት፣ ታዝንልሻለች። ምናልባትም እስከ ሞት ድረስ ልትሄድ ትችላለች፣ ግን ከዚህ በኋላ ከሰላም ጋራ ያለው ነገር ያስፈራኛል። ያኔ እኮ እማዬን ይዘኸኝ ሂድ ብለኝ ስታገኘኝ አኩርፋኛለች። ዳጣ የኔ ልጅ መሆኗን አትርሳ። ከኔ ላይ እንደዚህ እየተቀያየር ዳጣ አንተ ልትሆን አትችልም፣ በእኔ ላይ እንደዚህ አትሆን ብላኛለች። እማዬ እንደዚህ ያለች? አዎ እንደዛ ብላኛለች። ናታን ምንም ቢሆን አጥፍታለች ይገባኛል፣ ግን እናቴ ናት። በቃ ከዚህ በኋላ አንተና እማዬ ይቅርታ ማውረድ አለባችሁ። ሰላምን ይቅርታ ጠይቃት፣ ከዚህ በላይ ምንም አይሆንም በቃ። ናታንም አዎ ዳጣ ልክ ነሽ፣ የሚሻለው እርቅ ማውረድ ነው፣ ይህ ሁሉ ውጥረት መቆም አለበት አላት። ቃዲስ የቀለበቱን ለመግዛት ወደ ቤት መጣ ቢሆንም አቢጌል ከክፍሏ መውጣት እንደማትፈልግ ዳጣ ነገረችው። በሳሎን ውስጥ ተቀምጦም እያለ ግን የሆነ ሰዓት እኮ አውቀሃለሁ ብለሽ ነበር፣ የት ነው የምታውቂኝ ሲል ጠየቃት። ዳጣ አይ የማውቅበት ቦታ ጠፋኝ፣ ብቻ ግን አንተ ደህና ነህ ብላ እሱን ልትፈትነውና እውነተኛ ሰው መሆንና ለመሆኑን ልትፈትን ከናታን ጋራ ተነጋግራ ስለነበረ አንቺ ግን ያኔ ፍቅረኛለሽ ብዬ ስጠይቅሽ ተቆጥተሽ ነበረ፣ ይቅርታ አረግሽልኝ ሲላት ኧረ ለምን እቆጣሃለሁ ፍቅረኛ የለኝም አለችው። አይ አሪፍ ነው፣ እንደዛ ከሆነ ጥሩ ባል እፈልግልሻለሁ አላት። እሷም እሺ አለችው።
ስልክ ቁጥሯንም ጠየቃት፣ ሰጠችው። ምን የሚፈጠር ይመስላችኋል? ቃዲስ እውነት ትክክለኛ ሰው ሆኖ ኤቢን ያገባታል ወይስ በዳጣና በናታን ፈተና ወድቆ ኤቢ ከአርጁን ጋር የምትጋባ ይመስላችኋል? ሀሳባችሁን በኮሜንት አጋሩኝ። ኤቢ አባቷ ወደ ቤት አልመጣ ሲል በመጨነቅና ግራ በመጋባት ወደ ቢሮ ስትሄድ አባቷ ሰክሮና ጠጥቶ እንዲሁም መጠጥ ከማብዛቱና ከማዘኑ የተነሳ በአፉ ደም እየተፋ አየችው። እያለቀሰች ወደ ቤት መታ ማርታን እማዬ አባዬን ይቅርታ አድርጊለት ብላ ጠየቀቻት። ማርታ ግን ምን ማለትሽ ነው አለቻት። እማዬ ክፉ ሰው ነሽ ብላት ሄደች። ማርታም በአቢጌል ክፉ ነሽ መባሉን ክው አድርጓታል። ልጅ ነሽ ስታርጊ ይገባሻል፣ ብቻ ግን የኔ ህይወት አይግጠምሽ አለቻት። ደረጀም ሰክሮ እየተንገዳገደ ወደ ቤት መጣ። ማርታ ይሄንን ባየች ጊዜ በጣም ደነገጠች። ምክንያቱም ደረጀ እንደዚህ አይነት ሰው አይደለም፣ እንደዚህ አድርጎ አያውቅም። ግራ በመጋባት ስሜቱና ትመለከተው ጀመረ። ተመልካቾቻችን የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግ እና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።